ሴቶች ኤክስፔንሲቭ ናቸው። የራስህን ኤክስፔንሲቭ ትመርጣለህ አንተ። አቅምህን ኤክስፔንሲቭ የሆነችውን ሴት ቺፕ ሁኚ ማለት አትችልም። አቅም አይፈቅድም። በአቅምህ ዴት ማድረግ ለመሰለህ ቁርጥ ያለ መልስ ነው። ቤተሰቧ ለእሷ የሚሰጣትን ላይፍ ከዛ ደግሞ ራሷ ደግሞ ስራ ካላት ራሷ የምትሰራ ራሷ የምታስተዳድር ከሆነች ደግሞ ራሷ ለራሷ የሰጠችውን ላይፍ አንተ እዛ ጋር አፎርድ አድርገህ ከዛ ህይወት የተስተካከለ ወይም የተሻለ ማኖር ካልቻልክ ቢቀርብህ ነው ይሻል። ኢኮኖሚካል እና ፋይናንሻል ሲቹዌሽን ፍቅር እንዲጠፋ ማድረግ ይችላል ብዬ ነው ማስበው እንዲጎድል። ምክንያቱም ሰዎች ደስተኛ ከሆኑ ነው ፍቅርን ማጣጣም የሚችሉት። ፍቅር በድህነት ውስጥ ነው፣ ፍቅር በችግር ውስጥ ነው አይደለም ማለት የፍላጎት ዓለምም ማለት ሰዎች ያላቸውን ነገር ኢንጆይ እንዳያደርጉት ይሆናሉ። ደስ የሚል የፍቅር ቀናቶችን ማሳለፍ እኮ ትፈልጋለህ። ለምሳሌ ባለትዳር የሆነ ሰው ግን የቤት ኪራይ አልከፈልክም፣ ከዛ የልጆች የትምህርት ቤት አለብህ፣ ከዛ ደግሞ የምትሄደው የሆነ ሰርግ አለብህ፣ ሚስት ቀሚስ መግዛት ትፈልጋለች፣ ብር የለህ። አሁን ማታ አይንህን ገልጠህ ታድራለህ ኮርኒስ እያየህ እንጂ ምን አይነት የፍቅር ጊዜ ነው አይገባኝም ብላ የምታስበውን ህይወት ልታኖራት አይገባም። አንሃፒ መሆን ትጀምራለች፣ ደስተኛ አለመሆን ትጀምራለች። እሱን ባላገባ ኖሮ የምትልበት አንድ ቀን እንዳይመጣ ማወቅ አለብህ። የተሻለ ጥሩ ህይወት የነበራትን ፍቅረኛ ይዘህ አንተ ግን ከእሷ ያነሰ ህይወት ካለ ደስተኛ ለመሆን በጣም ትቸገራለህ። የተፈወሰ ጭንቅላት እስከሌለህ ድረስ በጣም ነው የምትቸገረው። ስትናገርህ ራሱ ከኔ የተሻለ ኑሮ ስለምትኖር ከኔ የተሻለ ገንዘብ ስላላት ነው ማለት ልትጀምር ትችላለህ።